በውመን ኢምፓወርመንታችን ከኦክስፋም ከካናዳ ገቨርንመንት ጋር በመሆን ከአንድ አመት ከሁለት ወር ጀምሮ በዚህ በራያ ቆቦ ወረዳ 5 ቀበሌዎች ላይ እየሰራ ይገኛል። ያ ማለት ህጻናትና ሴቶችን ማዕከል ያደረገ ድጋፎችን በተለይ ከኤስጂቪ ጋር ተያይዞ የሪስፖንስ እና ሚቲጌሽን አገልግሎቶችን እየሰጠ ይገኛል። በዚህ ፕሮጀክት ውስጥ የተለያዩ የኤስጂቪቢ የሳሪዎች እና የዋሽ ኮምፖነንቶችን የያዘ ፕሮጀክት ነው። እነዚህን መድኃኒቶችና ቁሳቁሶች ዛሬ ለቆቦ ሆስፒታል አዲስ አበባ ተገዝተው የመጡ የተለያዩ እንትኖች በአጠቃላይ የመጀመሪያ ዙር ነው። እንደ መጀመሪያ ዙር የ8 ሚሊዮን 600 ሺህ አካባቢ መድኃኒትና ቁሳቁሶች ናቸው፣ የህክምና ቁሳቁሶች ናቸው። ቀጣይ ደግሞ እሑድ ወይም ሰኞ ደግሞ እንደዚሁ የ4 ሚሊዮን የሚሆን ቁሳቁስ ለራያ ቆቦ ሆስፒታልና ለራያ ቆቦ ወረዳ ጽሕፈት ቤት ለሁለት ጤና ጣቢያና ለአንድ ጤና ጣቢያና ለሁለት ጤና ኬላዎች ድጋፍ የሚሆን መድኃኒትና የህክምና ቁሳቁሶችን እያደረግን እንገኛለን። ከዚህ በፊት ድርጅቱ የፕሮጀክት ከጀመረ ጀምሮ እንግዲህ ጾታዊ ጥቃትን ከመከላከል አንጻር እንግዲህ በኮንፍሊክት አፌክትድ ኮሚኒቲ ናቸው እነዚህ ጾታዊ ጥቃትን ከመከላከል አንጻር የፕሪቬንሽን እና ሪስፖንስ ሰርቪሶችን እየሰጠ ይገኛል። ያ ማለት የተለያዩ ትሬኒንጎችን እየሰጠ ይገኛል። እነዚህ ከሴቶች ህጻናት ጋር ከጤና ጽሕፈት ቤት ጋር እንዲሁም ከውሃና ኢነርጂ ጽሕፈት ቤት ጋር በመሆን እንዲሁም በተለይ ገደመዩና አዩብ ቀበሌ ላይ የውሃ ስራዎችን ፓይፕ ኢንስታሌሽን እና የዋተር ሪዘርቬር ግንባታዎችን እያካሄደ ይገኛል። ከዚህም በተጨማሪ ደግሞ በጤና ኬላዎች ላይ የWGSS ያ ማለት ሴፍ የሆነ ለሴቶችና ህጻናት የሚሆን ሴፍ የሆነ አካባቢን ከመፍጠር አንጻር የማስፋፊያ ግንባታዎች ሴንተሮችን እየገነባን እንገኛለን። እንዲሁም ውሃ ከዚህ በፊት ተዘርግተው የነበሩ ግን በተለያዩ ችግሮች ተቋርጠው የነበሩ ፓይፖችን ሜንቴን በማድረግ ማህበረሰቡ በተለይ ሁለቱ ቀበሌዎች ውሃ እንዲጠቀሙ ከማድረግ አንጻር ፓይፕ ኢንስታሌሽን እና እንዲሁም ደግሞ አሁን በቅርብ የውሃ ሪዘርቬር ግንባታ ለገደማ ጉዳይ እንጀምራለን። በላይ ደስ ይባላል። የቆቦ ሆስፒታል ኃላፊ ነኝ። ውመን ኢምፓወርመንት አክሽን አንዱ በጎ አድራጎት ድርጅትና አጋራችን ነው። ስለዚህ ይሄ ድርጅት አሁን ላይ በርከት ያሉ የህክምና ቁሳቁሶችና መድኃኒቶች ይዞ መጥቷል። ለራያ ቆቦ ወረዳ እና ለቆቦ ሆስፒታል ነው የሚመጣው። ስለዚህ በተሰጠን ነገር እጅግ በጣም ደስተኞች ነን። በጣም እናመሰግናለን። እጅግ አድርገን እናመሰግነው። ስለዚህ ለወደፊትም ይህን የተሰጠን መድኃኒት እና ህክምና ቁሳቁስ ለተባለለት ዓላማ እያዋልን ከዚህ ድርጅት ጋር አብረን የምንሰራና አብረን የምንቀጥል ይሆናል እና እዚህ አጠናቅቃለሁ። አመሰግናለሁ።